በስመ አብ ዛሬማ ሩታዬና አብርሻ በእውነት ልመርቃቸው ብቻ ምራቄ ነው የምመርቀው ዛሬ ማለት ነው። እመብርሃን እናቴ እመቤቴ ከዓይን ያውጣችሁ፣ ከሰው ክፉ ሁሉ ይጠብቃችሁ። መድኃኒዓለም መጨረሻችሁ ያሳምርላችሁ። መጀመሪያችሁም ሳይሆን መጨረሻችሁ ድንግል ማርያም እናቴ እመብርሃን ታሳምርላችሁ። እኔ በጣም ነው ደስ ያለኝ። እኔ በቃ ሳያቸው ማለት ነው ሳቅ በቃ ውስጥ እንዴት ነው ግን የሰው ደስታ እንደዚህ ያስደስታል? እንደዚህ እኔ ማርያምን በጣም ነው ደስ ያለኝ። ሩታዬ ከብዙ መከራ ከብዙ ስቃይ አልፎ በፈተና የምጸና እሱ የተባረከ ነው። በፈተና የምጸና የተባረከ ነው ይላል መጽሐፋችን ማለት ነው። እና መድኃኒዓለም ፍጻሜያችሁ ያሳምርላችሁ። የአባታችን የአብርሃምና የሳራ ትዳር ያድርግላችሁ። በረከት፣ ሰላም፣ ደስታ እንጀራችሁ ሰፊ የሆነ በቃ ሰፊ የሆነ እንጀራችሁ የመጣው ሁሉ ምበላው ያድርጋችሁ። መድኃኒዓለም ከዓይን ያውጣችሁ። ሰው የዓይን ሰው ክፉ ነውና ከክፉ ሰው ያውጣችሁ፣ ከዓይናቸው ይጠብቃችሁ። ድንግል ማርያም ጥላ ከለላ ትሆናችሁ። አባቴ ቅዱስ ገብርኤል ከክፉ ሁሉ ይጠብቃችሁ። ሰላም፣ ደስታ ቤታችሁ በረከት ይትረፍረፍላችሁ። የእኔ ውዶች አብርሻና ሩታዬ ስለ ሁሉም ነገር እግዚአብሔር ይመስገን። ለዚህ ያበቃችሁ መድኃኒዓለም ክብሩ ይስፋድ። መድኃኒዓለም በእውነት በጣም ደስ ብሎኛል። እግዚአብሔር ይመስገን። ሩታዬና አብርሻ ለዚህ በማውቃታችሁ ለዚህ በመድረሳችሁ ከዚህ የሚበልጥ ነገር የለምና ስለ ሁሉ ነገር እግዚአብሔር ይመስገን። ክብሩ ይስፋድ መድኃኒዓለም። እኔ ራሱ ቃላት አጥሮኛል እና እግዚአብሔር ይመስገን በእውነት ከብዙ ፈተና ከብዙ መከራ ጠላት ስንት እያወረ እናንተ እንደዚህ ደምቃችሁ እንደዚህ አብራችሁ እንደዚህ ሆናችሁ ስትመጡ ደግሞ በጣም ደስ ይላልና እግዚአብሔር ይመስገን። እውነቴ ነው። ለኛ ለመዳም ቅመሞች ስደት ያለ ነው ደግሞ በሰላም ለሀገራችን በቅተን ለዚህ ክብር ያብቃን። ብቻ አመስግኑ። እግዚአብሔራችሁ ባላችሁበት ሁላችሁ ሆናችሁ አመስግኑ ማለት ነው። ሰላማችሁ ዝት ይበልልኝ። የክርስቶስ ቤተሰቦቼ ወዳቸዋለሁ።